ቤተሰቦች ዛሬ ለ20ኛው ጊዜ የሚከበረውን ብሔር ብሔረሰቦች በዓል ለማክበር ከመጡ እንግዶች ጋር ቆይታ እናደርጋለን። የት እንደመጣው እስኪ ንገረኝ። ከጋሞ ዞን ይሄ ነው የምታዩት የጋሞ ብሔር ብሔረሰብ ወይም በዞናችን 3 ብሔረሰብ አለ። ጋሞ፣ ግሪቼ፣ ሳይሴ። ከነዛ ውስጥ አንዱ ነባር ብሔረሰብ ጋሞ ነው። ጋሞ ልብስም ወይም ጋሞ ወኪዬ ነው የምታዩት ማለት ነው። ኦኬ ሀዲያን በምን ያውቁታል? ከዚህ በፊት ሀዲያን አዲዮስ ካቤራ በሚል ሙዚቃ ደግሞ የሀዲያ አስተዋዋቂ የሆነውን ሙሉቀን ያው ጓደኛችን ነው እንጂ ሀዲያ እንደዚህ ቆይቼም እዚህ አላውቅም። ያው ማለፍ ወይም ስናልፍ ከአዲስ አበባ ስንመጣ ወይም ከሌላ ቦታ በጣም የሰማሁትና ያየሁት ይለያል። በጣም ታምራለች፣ ቆንጆ ነች ሀዲያ። ዋው ትለያለች። እናመሰግናለን። መልካም ቆይታ። በጣም እናመሰግናለን። ሰላም ናችሁ? ደህና እግዚአብሔር ይመስገን። ኦኬ ሆሳዕና ስትገቡ ምን ተሰማችሁ? ለየት ያለ ስሜት ነው የተሰማን ነው። በጣም የመጣበት ከጋሞ ዞን ነገር ከመጀመሪያ ከአቀባበል ጀምሮ ያየናቸው ነገሮች በጣም ደስ የሚል እና ምድር የባህላዊ ምግብ አቀራረቡ የሆነ ወረዳ ነበር ጫጋ ሲመጣ ለየት ያለ ነገር መጣ እና እዛው ተቀበለን መጣት። አሁንም እዚህ ስደርስ ዩኒቨርሲቲ ላይ የተደረገልን መስተንግዶ እጅግ በጣም ከፍተኛ ነበር። አሁንም ያየናቸው ነገሮች ሁሉ በቃ ያማሩን በቃ ብዙ ነገር የተከፈለው ነገር ለምስካም እና በጣም ደስ ይላል። ሆሳዕና እውነት ፍቅር መሆኑን ፍቅራችሁን አሳይታችሁ ሆሳዕና ቀርቶን ተዘሳዬ በቆበኛ ወስከሻሾጎ